የድሮን ጠንካራውን አባቴን ልፈልገው መጣሁ ነው ፊትህን ለማግኘት እኮ ፊት ላይ ተጠራቀመውን ጫካ በመንጠር አለብህ ተብዬ ነበር አስተካክላ መጣቴ በቆረጥ እንኳን ጸጉር ቤት እጄ ቆረጣለሁ እንጂ አንተ እንኳን አትለማመድብኝ እንዴ ቆይ ያበላሸኛል ብለን እንደም ብቻ ቆይ አይደለም ብለህ ታምነኛለህ እንዴ አባ ልጅ ያለው ጸጉሬን እንዴት ታስተካክለኝ እንደነበር ትዝ ይላል የዛኔ ልጅ ያለ ጸጉርን ያንጨባርክ ስታስቸግረኝ መላጨቴን ነው ማስተውሰው ምን መላጨት እንዴ አንተ ሲጀምር እንድላጭ ብላ አይደል ያኔ እንደዛ ገማምጣ አስቀመጥከኝ አንተ ቂሚዘን እንዴ እስካሁን ድረስ ያረሳ ያኔ ለኔ ህይወት ምን ያህል ትለፋ እንደነበረ ነው ትዝ የሚለኝ አሁን ግን ደርሼልሃለሁ አይ ልጄ ነው እንዴ አባ እንደተነገረኝ ወደ አንተም ባይክ እኮ እጅጉን ነበር ማዝነው ዲሲ ማድጓል ፊትኮስ ምኗል ሁሉ ነገር ተጎሳቁሏል ተብዬ እኮ ተነገረኝ በፍጹም አባ እንደዛ ሆነ ባይክ የኡነት እኔም ተስፋ ቆርጥ ነበር እሱን ተውና ፕሮጀክቱ እንዴት ነበር ይልቅ ፕሮጀክቱ ይቆየንና እርግጠኛ ነኝ በአምራን ጉዳይ ነው አይደለም እንደዚህ ሆንከው እባክህ ልጄ ስለዚህ ነገር ባናወራ ደስ ይለኛል ኖ ቶ በቃ ለነገሩ ለዚህ ሁሉ ተጠያቂው ነኝ አንተ ደግሞ ምን አጠፋ አምራንን በፍጹም እዚህ ቤት ማምጣት አልነበረብኝም እሷን ካመጣው በኋላ ነው ሁሉ ነገር የተፈጠረው ቤተሰብ ውስጥ የሆነ ነገር ለነገር እያሰብኩኝ ነበር ምንድነው እሱ ልጄ ይሄ ነገር አንተን በጣም እንደሚጎዳው ቃለሁ አባዬ ምንድነው ለነገረኝ የፈለከው ነገር ይልቅ ትልቅ ይቅር የማይባል በደል ነው የሰራሽው ማየ ቆይ እድሜ ልኩን እናቴ ብሎ እየጠራሽ የነበረን ሰው እናት አይደለም ልትዩ ነውም ልጄ ነው መቼም ቢሆን ያንን አቅ መካድ አልችልም ግን ደግሞ ምን አባትሽ ለሱ ማድላቱን አልወደድኩትም አሁንም ቢሆን ያለው ሙሉ ሀብት ለሱ ለማውረስ እንደወሰነ ነው አንቺ ምን እያደረግሽ ነው ዛሬም የቤተሰቡ ህልውና ሲያሳስብሽ ስለ ሀብት ነው እያሰብሻለሽ እንዴ ዳግም እኮ ልጄ ነው ይሄን እውነት ደግሞ አሁን አንቺ አወቅሽ ይመስለኛል እና ይሄን ሚስጥር ለናሆም ልትነግሩት ነው እንዴ ቆይ ጨርቁን ጥሎ እንዲያብድላችሁ ነው የምትፈልጉት